ጾመ የሚለውን ይተረጉማል ማለት ነው። እንግዲህ ከዚህ በኋላ እነሱ ያን እየጾሙ አለፉ። ሐዋርያት ደግሞ የራሳቸውን ሰኔ ጾም ጽመው እንደገና ደግሞ ጾመ ነቢያትን ለነቢያት ማስታወሻ ለመልካም ጓደኞቻቸው መልካም የሆኑ ሐዋርያት ጾም ጾመው ጾመ ነቢያት እንዲባል አድርገውላቸዋል ማለት ነው። እንግዲህ አሁን ያለንበት ጾመ ነቢያት ሲባል ወደ ስብከት ስንመጣ ደግሞ ስብከት ማለት ምን ማለት ነው የሚለውን ስንመለከት ስብከት ሰበከ አስተማረ ሰበከ ከሚለው የግዕዝ ግስ የተገኘ ሲሆን ስብከት ማለት ትምህርት በቁሙ ስብከት ማለት ነው። ስብከት ማለት ትምህርት ወይም በቁሙ ምን ማለት ነው? ስብከት ማለት ትምህርት። አዎ ስብከት ማለት ትምህርት በቁሙ ስብከትም ማለት ይባላል። ስብከት ማለት ትምህርት ነው። እንደገና ደግሞ ስብከት ማለት ደግሞ አዎ በቁሙ ስብከትም ይባላል ይልና ዘመነ ስብከት ከታኅሳስ 7 እስከ 13 ባሉት ዕለታት ውስጥ የሚገኝ እሁድ፣ አዎ እሁድ ሰንበት ይዞ የሚገባ ነው ይላል። አሁን ለምሳሌ ጾመ ነቢያት የሚገባው 15ን ይዞ ነው። ስብከት የሚለው የሚገባው ግን ከ7 እስከ 13 ሆኖ እሁድን ይዞ ይገባል። እሁድ ካልገባ ስብከት አይገባም። ስብከት ማለት ግን ከ7 አይወርድም፣ ከ13 አይወጣም። አዎ ቀኗ ያሁን የቀኑን ቀመር ነው የምናየው እና ግን ከ7 ጀምሮ እሁድ እስከ 13 ይሄዳል። ለምሳሌ 2018 ዓመተ ምህረት ስብከት መቼ ነበር ብለን ብንወስደው የሚነግረን ምን ብሎ ነው? 5 ነው ብሎ ነው የሚወስደው አይደል? አዎ 5 ነው ማለት ነው። በ5 ግን እስከ ስንት ይሄዳል ማለት ነው? በ5 አሁን ምን አልገባም? ስብከት አልገባም ማለት ነው። አሁን የሚገባው ስብከት በስንት ነው ማለት ነው? በ12። ለምን ይሄኛው 5 ስለሆነ 5 ሆኖ የሚገባ ስብከት ስለሌለ የስብከቱን ቦታ ምን ይዞ አስተምሮ ወይም ደግሞ ሰራ ሰንበተ የሚለው መዝሙር ይዞታል። ያንን ደብረ ዘይት ተብሎ ተወስዷል። ደብረ ዘይት ተብሎ አዎ ተወስዷል ማለት ነው። አሁን የስብከት ሰንበት የሚመጣው መቼ ነው? ታኅሳስ 12 ቀን ነው። ለምን? 7 መቼ ስለሆነ ማክሰኞ ስለሆነ ማለት ነው። 7 ማክሰኞ ስለሆነ ከማክሰኞ ጀምሮ አሁን እስከ እሁድ ድረስ አዎ የስብከት ቃለ እግዚአብሔር አይባልም። ለምን? ይዞት የሚገባው እሁድ ስለሆነ ማለት ነው። በእሁድ ነው የሚገባው ማለት ነው። መነሻው ግን መቼ ነው? 7 ነው። መዳረሻው 13 ነው ማለት ነው። ስለዚህ አሁን ዘንድሮ 2018 ዓ ም ስብከት የሚገባው አዎ መቼ ነው? ታኅሳስ 12 በዕለተ ሰንበት ነው ማለት ነው። ምን ይባላል ይሄ? እየዐርግ እየወረድ ከዚህ አይወርድም፣ ከዚህ በኋላ አይወጣም። ከ7 አይወርድም፣ ከ13 አይወጣም። ይህን ነው የሚናገረው። እሁድን ይዞ ይጀምራል። ይህም የሆነበት ምክንያት በ7ኛው መቶ ክፍለ ዘመን የተገኘው ኢትዮጵያዊ ሊቅ ቅዱስ ያሬድ በአፄ ገብረ መስቀል ዘመነ መንግስት ድጓ ይላል ድጓም ይላል የተባለውን ታላቅ ዜማ መድረሱ ይታወቃል ይለናል። በአፄ ገብረ መስቀል በ505 ተወልዶ በ6ኛው ክፍለ ዘመን ኅዳር 6 ቀን ወደ ሰማይ ተነጥቆ በኢዮር በራማ በኤረር የመላእክትን ዝማሬ ወይም ዜማ ወይም ወረብ ወይም ደግሞ ጸዋትወ ዜማ የተማረው ቅዱስ ያሬድ አዎ እነሆ በሦስቱ የመላእክት ከተማ የተነገረውን ቃለ እግዚአብሔር ወደ ምድር ይዞ መጥቶ አዎ ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያንሰ ትትሜሰል በጽርሐ አርያም ዘላይሉ ይላል። አዎ ምድራዊቷ ቤተ ክርስቲያን ሰማያዊቷ ቤተ ክርስቲያን ትመስላለች። ተሰራ በሰማይ ተሰራ በምድር በኢዮር በራማ በኤረር የተሰራውን ማህሌት ቅድስት መቅደስ በምድር ቅዱስ ያሬድ ይዞ መጥቶ ቅድስቱን ማህሌቱን መቅደሱን አድርጎ ኢዮር ኤረር ራማ አስመስሎ ሰጥቷልና ሰማያዊ መቅደስ መሬታዊ አገልግሎት ሰማያዊ ሆኖን እናገኘዋለን ማለት ነው። ለዚህ ነው የቤተ ክርስቲያን ስጦታ ሁለመናዋ ነገር ከሰማይ ነው ማለት ከእግዚአብሔር ነው ብለን የምንናገረው። ስለዚህ በዘመነ አፄ ገብረ መስቀል የተነሳው ቅዱስ ያሬድ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት ምዕራፍ 5 ጸዋትወ ዜማዎችን ደርሷል ይለናል። መድረሱ ይታወቃል። በጣዕመ ዜማው የተመሰጠው ንጉሥ አፄ ገብረ መስቀል ካህናተ አክሱምን ሰብስቦ ይህ ዜማ የቤተ ክርስቲያን መገልገያ ይሁን የሚል
ትእዛዝ አስተላለፈ። ማን ነው? ንጉሱ። ዜማው ከየት መጣ? ከሰማይ። ማን አመጣው? ቅዱስ ያሬድ። ቅዱስ ያሬድ ሲያዜመው ንጉሱ ሰማና የቤተ ክርስቲያን መገልገያ ይሁን ብሎ ለካህናተ አክሱም ለአክሱማውያን ሊቃውንት ነገራቸው። ማን ነው? ንጉሱ ይላል። በዚህን ጊዜ ነው ንጉሱ የቤተ ክርስቲያን መገልገያ ይሁን የሚል ትእዛዝ አስተላለፈ። ካህናቱ ግን ይለናል፣ ካህናቱ ግን ምን ምልክት ይዘን የሚል ጥያቄ በማቅረባቸው ይላል። ምን ምልክት? ሰማያዊ ነው? መሬታዊ ነው? ሰዋዊ ነው ወይስ ደግሞ አምላካዊ ነው? ከምን የመጣ እንደሆነ ሳናውቀው ይህን ጸዋትወ ዜማ ተቀብለን ወደ መቅደስ ይዘን እንገባ ዘንድ አንችልም ብለው የንጉሱን ትእዛዝ ላለመቀበል በመዘጋጀታቸው እንደገና ንጉሱ ደግሞ ለካህናት በነበረው ለአባቶች በነበረው ክብር ማስገደድ አይደለም መናገር ተቀበሉና በቤተ መቅደስ ተገልገሉበት አለ። እነሱ ግን ምልክት ፈላጊዎች ነበሩና ምልክት ፈልገው በምን እንደሆነ ምክንያቱም በዘመናችን መጽሐፍ ሲጻፍ እሳት ላይ ጥለነው እሳቱ ሲያልፍ፣ ውሃ ላይ ጥለነው ከውሃው ሲወጣ ነው የምንቀበለው። አሁን ላይ ይህንን ጸዋትወ ዜማ በምን ምክንያት እንቀበለው ብለው ሲናገሩ ከታኅሳስ 1 ጀምሮ እስከ ታኅሳስ 7 ቀን ድረስ ሱባኤ ያዙ አላቸው ይላል። በዕለተ ሰኑይ ሱባኤ ገቡና በሱባኤው መጨረሻ በዕለተ እሑድ ጌታችን በአክሱም ጽዮን ቤተ ክርስቲያን ጉልላት ላይ በዕለተ ዓርብ እንደተሰቀለ ሆኖ ተገለጸላቸው ይላል። ይህንን ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የገላትያ ሰዎች ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ተስሎ ይታያል፣ እንዳታስተውሉ አዚም ያደረገባችሁ ማን ነው? በአምላካችሁ እንዳታምኑና አምናችሁ እንዳትከተሉ አዚም ያደረገ ማን ነው ሲል እንመለከተዋለን። ቅዱስ ያሬድም በተገለጸለት ሰማያዊ ዜማ ዘመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መድህነ። በመስቀል የተሰቀለውን በነቢያት ትንቢት የተነገረለትን መላእክትና ሊቃነ መላእክት የሚያመሰግኑትን ጌታ አዳኝ እንደሆነ እሱን እንሰብካለን። ቅዱስ ጳውሎስ ቆሮንቶስ ላይ እንዲህ ይለናል፣ የግሪክ ሰዎች ጥበብን፣ አይሁድ ምልክትን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። እንድገመው፣ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ቅዱስ ጳውሎስ ይህን በሰማይ ነው ያየው። በመስቀሉ ላይ አየው። ምን ዘበመስቀሉ ተቀነወ በነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መድኅነ። በመስቀል የተሰቀለውን በትንቢተ ነቢያት የተነገረለትን መላእክትና ሊቃነ መላእክት ያመሰገኑትን ጌታ አዳኝ ሆኖ እሱን ጌታ አዳኝ እንደሆነ አዳኝ መሆኑን የዓለም ቤዛ የዓለም መድኃኒት መሆኑን እሱን እንሰብካለን በማለት ታኅሳስ 7 ቀን ይህንን ስላየ ይሄ መነሻ ሆኗል። ታኅሳስ 7 ቀን በዕለተ እሑድ ሰንበት በዕዝል ዜማ ስለዘመረ ከ7 እስከ 13 የዘመነ ስብከት መነሻ ሆነዋል ይለናል። ዜማ 3 አይነት ዜማ አለ። ግዕዝ አለ፣ አራራይ አለ፣ እዝል አለ። አሁን የእዝል ዘበመስቀሉ የሚለው እዝል ነው። ይሄ ደግሞ የተገኘው እሑድ ነው። ሱባኤውን የጀመሩት መቼ ነው? ሰኞ። ከሰኞ እስከ እሑድ ስንት ነው? 7 ነው። 7 ቀን አንድ ሱባኤ ማለት ነው። አንድ ሱባኤ እግዚኦታ እያደረጉ ምህላ እያደረጉ እየሰገዱ እየጸለዩ እየጾሙ እግዚአብሔርን ለመኑ። ሰኞ ጀምረው እሑድ በዕለተ ሰንበት ይህንን በመስቀሉ ላይ ሲያዩ ቅዱስ ያሬድ ይህንን ጸዋትወ ዜማ ያመጣው በእውነትም ከመላእክት በእውነትም ከእግዚአብሔር ነው ብለው አምነው ተቀበሉ። አሁንም የማያምኑትን እግዚአብሔር ያሳምንልን። ምክንያቱም ቅዱስ ያሬድ ምን ይላል? ወኢይወጽእ እምነ ሰለስቱ ዜማሁ፣ ይህም ዜማ ይላል ከእዝል ከግዕዝ ከአራራይ ከ3 አይወጣም አይወርድም። 2ም አይሆንም 4ም አይሆንም፣ 3 ናቸው። በ3ቱ ሥላሴ ቀምሮ ወይም መንፈስ ቅዱስ ሰጥቶት የደረሰው ድርሰት ስለሆነ ስለዚህ ከ7 እስከ 13 የዘመነ ስብከት መነሻ ሆኗል። በዚህ ወቅት በነቢያት የተነገረው ትንቢት የተቆጠረው ሱባኤ የተመሰለው ምሳሌ የሚነገርበትና
የሚወሳበት ወቅት ነው። አዎ ነቢያት የተናገሩት፣ ነቢያት የገቡት፣ ነቢያት አዎ ያዩት፣ በሱባኤ በትንቢት የተናገሩት ሁሉ የሚነገርበት ወቅት ነው አሁን ይለናል። በብዙ ነገር ወበብዙ መክፈልት አይድአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እንርገመው። በብዙ ነገር ወበብዙ መክፈልት አይድአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ወደ ትርጉሙ ስናመጣው ከጥንት ጀምሮ ይላል እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን አዎ በነቢያት ተናገረ። ዕብራውያን 1:1 ላይ የምናገኘው ኃይለ ቃል ነው። አባቶቻችን ትንቢትን የተናገሩ፣ ቅዱስ ጳውሎስ ደግሞ በደረሰበት ዘመን ይህንን ነገር ተናገረ። እንርገመው። ምን አለ? ከጥንት ጀምሮ አለ። ለዚህ ነው ኢየሱስ ክርስቶስ ዘትማልም ወይወም ወክም መውቱ እስከ ለዓለም። እግዚአብሔር አንድም ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ቅድመ ዓለምም እግዚአብሔር ነው። ዓለምን ፈጥሮ እግዚአብሔር ነው። ዓለምን ማሳልፎ እግዚአብሔር ነው። አዎ ስለዚህ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ማን ነው? እግዚአብሔር ነው ይለናል። እንግዲህ ከዚህ ቀጥለን የምናየው ነገር ቢኖር ነቢያት ትንቢት ተናግረዋል፣ ሱባኤ ቆጥረዋል። እሱም በተመለከተ ያለውን መረጃ አጠር መጠን አድርገን እናቀርባለን። የጊዜ ባለቤት እግዚአብሔር እኔንም እናንተንም ያስተምረን። አንድ ሰው ያነባል፣ ብዙ ሰው ይመለከታል። አንድ ሰው ያቀርባል፣ ብዙ ሰው ደግሞ ይሰማልና ለእኔ መናገርን ለእናንተ ማዳመጥንና ማስተዋልን እንዲያድለን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። እንደ ነቢያት ትንቢት መናገር፣ እንደ ነቢያት ሱባኤ መግባት ባንችል የነቢያትን ሱባኤ እንድናስብ የነቢያትን ትንቢት እንድናነብና የነቢያትን ምሳሌ ጆሮአችን ሰምቶ አእምሯችን አስተካክሎ ልቦናችን ይዞ ሕጉንና ትእዛዙን አክብረን አስከብረን እንድንኖር የእግዚአብሔር አምላካችን መልካም ፈቃድ ይሁንን። ምክንያቱም ሰው 3 ነገር ያስፈልገዋል። አማኝ፣ ታማኝ፣ አሳማኝ። በዚህ ውስጥ እንድናልፍ እግዚአብሔር ይርዳል። እንግዲህ ምንድን ነው የሚለን? ስለ ጌታችንና ስለ እመቤታችን ስለ ድንግል ማርያም ነቢያት 5500 ዘመን ምሳሌ መስለዋል። በአዲስ ኪዳንም ጌታ ራሱ ተናገረ ይላል፣ ወይም ደግሞ ያለ ምሳሌ አላስተማረም ይላል። እነዚያም ምሳሌ እያስተማሩና እየተነበዩ አልፈዋል። ጌታም በመዋዕለ ስብከቱ ሲያስተምር ለገበሬው በዚያው በግብርናው፣ ለነጋዴው በንግዱ፣ ለቤት እመቤቷ በልጆቿ በአስተዳደግና በቤቷ፣ ለካህናቱ በክህነታቸው፣ ለመምህራኑ በአስተማሪነታቸው፣ እንዲሁም ደግሞ ለሰራዊቱ በጥበቃው ደረጃ፣ ለባህታዊኑ በብህትናቸውና በጽናታቸው፣ ለሰማዕታት ደግሞ በማለፋቸው በዚህ የአስተምሮ አልፏል መድኃኒታችን ኢየሱስ ክርስቶስ። እኛም ደግሞ ያንን እየሰማን ይህንን ክፉ ዘመን እንድናልፈው የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ረዳኤተ አዳም እመቤታችን ረዳኤተ አዳም ትባላለች። ለማርያም ድንግል ሰመያ ረድኤተ እስመ ለትምደሰብ ኮነት ሕይወተ ይለናል። ለማርያም ድንግል ሰመያ ረድኤተ እስመ ለትምደሰብ ኮነት ሕይወተ። ድንግል ማርያምን ረዳት አላት፣ ለሰው ወገኖች ረዳት ሆናለችና ይላል። ይቀጥልና ወላዲተ ቃል ድንግል ማርያም ተስፋ አዳም ወሔዋን ይላታል። ተስፋ አዳም፣ ተስፋ ማለት ወደፊት እዚህ ደርሳለሁ፣ ይህን አገኛለሁ፣ ያጣሁትን ያሰብኩትን በዚህ በኪዳን ላይ ምን ይላል? ወዘእንበለ ንሳል